የኮበለሉበት ምክንያት በዝርዝር ለማስቀመጥ ሞክራለሁና ጆሮአችሁን አዎ ጆሮአችሁን ስጡኝ። የቢሮ መኪና ይዞ ኮበለለ ከሃዲው ኢብራሂም ኡስማን ከሃዲው ኢብራሂም ኡስማን ከሃዲው ኢብራሂም ኡስማን በሽኑ ግባል መታ ሲለው ከመንግስት ከፓርቲ ወጣለና አክታቻው ወደ ግለሰብ ወደ አወል አርባና ወደ ቤተሰብ ማድረጉን ቀጠለ። አይ ከሃዲው ኢብራሂም ኡስማን ከሃዲው ኢብራሂም ኡስማን መጨረሻው ተፋጠጥ ሆነ። የለመደች ጦጣ ሁሉ ጊዜ ፍጠጣጣ እንዳለ የአወል አርባን የስልጣን ወንበር ቢኮበልሉም ቢዘምቱም ቢሳደቡም በዋዛ ፈዛዛ የሚነቃነቅ ወንበር እንዳልሆኑ ያጃወል አርባን ብርቱ አስተምሮታል ከሃዲው ኢብራሂም ኡስማን። ለዘመናት የጋንፉርቸው እንደገፈሱና የትግራይ ከፍተኛ አመራሮች ሲጋፉት ሲበሉት የነበረቸው ወደ ማህበራት ወደ መንግስት እጅ ሲመለስበት ከሃዲው ኢብራሂም ኡስማን የዛኔ ቱርፊያውን ጀመረውና መጨረሻ ወደ ኢሳያስ አፈወርቂ የተወርካ አስገብቶ ተፋፋና በኮሸሮ ብስኩት ተመጋቢ ሆኖ ቀረ። ድካምና ትርፋቸው አይ ከሃዲው ኢብራሂም ኡስማን በቲፎዞ ሂዶ ቀረ በቲፎዞ ኤርትራ ቀልቶ ቀሩ። አይ ከሃዲው ኢብራሂም ኡስማን እንኳን የአወል አርባን ወንበር ለመነቅነቅ ይቅርና ወይ ከጋንፉርቸውን አልሆነ ሀገሩ አልሆነ ተዋናዮ ተጫውቱበት ተልኳ አስፈጻሚ ምስኪኑ ከሃዲው ኢብራሂም ኡስማን ይህንን ለከሃዲው ኢብራሂም ኡስማን ወደ ኤርትራ ኮበለሉ የከሃዲዎች ሾሌት የሻዕቢያ ገለልተኛ የጋንፎርጀው አኩራሚ የአወል አርባን ከስልጣን ለማስነሳት ተጀመረ።